ደህና አደራችሁ? እንዴት አደራችሁ? ይህን ቪዲዮ ማለት ነው በእግዚአብሔር ሼር አድርጉልኝ ብትችሉ እንዲደርስልኝ ለጃኒ እንደዚሁም ደግሞ ለኤልሻዳይ እንደዚሁም ለኪዳ እንዲደርስ አድርጉልኝ። በእናታችሁ ማለት ነውና በጣም ውስጤን ተሰምቶኛል። ብቸኝነትን ስለማቀው ብቻ ማልቀስን ስለማቀው ብቻ ፈተናን ማሳለፍን ስለማቀው ማለት ነውና የሚገርማችሁ ነገር ትላንትና አዶናይ ፓርቲ አዘጋጅቶ እዛ ፕሮግራም ላይ በጣም አይኔ ክርትት አለ ስፈልጋት ማለት ነው። የሆነ በቃ ሰው የሰውን ህዝብ አሳፍሮልኝ የሰውን ምላስ አሳፍሮ በቃ ጃኒ ትኖራለች ከጎኑ ይሆናል ብዬ አስቤ ነበረ፣ ግን የለችም። ይሄኔ እኮ ቤቷ ቁጭ ብላ እያለቀሰች ይሆናል። ገባች አይደለ? ከተላመዱት መለያየት በጣም ከባድ ነው። ስለማቀው ነው ህመሙን ስለማቀው ብቸኝነትን ስለማቀው ብቻ ማልቀስን ስለማቀው እና የኔ ፍቅር አንቺ ደግሞ ገና ወጣት ልጅ ነሽ ጃዬ፣ ገና ብዙ ነገር ይጠበቅብሻል። ለቤተሰቦችሽ መኖር አለብሽ። ፈተናዎች ሁሉ ለበጎ ናቸው ጃዬ። አንቺ ስትሮንግ እንድትሆኛ ያደርግሻል። የሰዎች ኔጌቲቭ አቲቲዩድ አንቺን ሊጎዳሽ፣ አንቺን ወደ ታች ሊያወርድሽ አይገባም የኔ ፍቅር። ያለፍሽበትን የምትኖሪበትን ሁሉን ነገር የምታውቂው አንቺ ነሽ የኔ እናትና ለእናትሽ ታስፈልጊያታለሽ፣ ለአባትሽ ታስፈልጊያለሽ፣ ለእህቶችሽ ለወንድሞችሽ ታስፈልጊያለሽ። እኔ ቆንጆ ብዙ ነገር ታልፎ ነው እዚህ የደረስነው። ማንም ባንቺ ህይወት ውስጥ ጣልቃ ቢገባ ያንቺ ላይ ጣትሽን ቢቀስር አንቺን ወደ ታች ሊጥሉሽ አይገባም የኔ ፍቅር። ስለዚህ እባክሽን ወደ ሶሻል ሚዲያሽ ተመለሺ። እንደ በፊቱ አብበሽ እንደ በፊቱ ፏ ብለሽ ቆንጆ ሆነሽ ነይልን። በእግዚአብሔር ነው መልሽ ጃዬ። አንቺ ገና ልጅ ነሽ፣ ብዙ ነገር አታቂም። ህይወትን ገና አላለፍሽውም። ገና ብዙ ነገር ያላየሽ ልጅ ነሽና የኔ ፍቅር እባክሽን፣ እኔ አንቺ ህመም ስለሚገባኝ ነው፣ ብቸኝነትን ስለማቀው ነው ጃዬ። የኔ እናት እግዚአብሔርን ነው የምላችሁ። ብቻ ሆኖ ማልቀስን አውቀዋለሁ። ብቻ ሆኖ ማሳለፍን ስለማቀው እንባዬ ነው የሚመጣው። እንደዚህ አይነት ነገር ሳይ ማለት ነው አልችልም። ስለዚህ እባካችሁን ኤልሻዳይ እና ኪዳ እቺ ልጅ አጠገብ አሁን ሆኑላት። ማይሆን ጭንቅላቷ ውስጥ ማይሆን መጥፎ ነገር ከመግባቱ በፊት እባካችሁን ሂዳችሁ አግኟት፣ ይዛችኋት ውጡ፣ እራት አብራችሁ ብሉ፣ አዝናኗት፣ ብዙ ነገሮችን እንድትረሳ በእግዚአብሔር በዚህ ሰዓት አጠገቧ ሆኑላት። በእናታችሁ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ በእግዚአብሔር ማለት ነው። በጣም ውስጤን ተሰማኝ። ስለማውቀው ነው ብቸኝነትን ህመምን ስለማውቀው ነውና ጃዬ አጠገብ በዚህ ሰዓት ታስፈልጓታላችሁ። ኤልሻዳይም ሆናችሁ ወይም ኪዳ ወይም ቤስት ጓደኞቿ የምትባሉት ማለት ነው በእግዚአብሔር አጠገቧ ሆኑላት። በእናታችሁ የኔ እናት ተነሺ፣ ውጪ፣ ተዝናኝ። የበፊቱ ፈገግታሽን ማየት ፈልጋለሁ። የበፊቱ በቃ ጽድት ብለሽ ዝንጥ ብለሽ የምትወጪበትን ላይፍ ገብተሽ የምትጫወቲውን ማየት ነው የምፈልገው። ጃዬ አንቺ ስትሮንግ ልጅ ነሽ፣ ብዙ ነገር ማልፈሻል፣ ጀግና ሴት ነሽ። ለቤተሰቦች ስለምታስፈልጊ ለማን አባቱ ብለሽ ነው ሶሻል ሚዲያሽን ዘግተሽ አጥፍተሽ የምትጠፊው? የኔ ፍቅር ነይ አብበሽ ውጪ። እነ ኤልሻዳይ በዚህ ሰዓት ታስፈልጓታላችሁ። ኪዳ በዚህ ሰዓት ታስፈልጓታላችሁ። ለሰው ልጅ ማለት ነው በደስታው ጊዜ ብቻ አይደለም የምታስፈልጉት፣ በሀዘኑም ጊዜ፣ በጭንቀቱም ጊዜ፣ በብቸኝነቱም ጊዜ ስትገኙ ያ ነው ጓደኛ ማለት፣ ያ ነው ቤተሰብ ማለት። ስለዚህ ማለት ነው በዚህ ሰዓት እጇን ያዟት። ህይወት ይቀጥላል። ጃንዬ ተመለሽ አንቺ። መናገር የማይችል ሰው አሁን ለምሳሌ በተፈጥሮ ማስረዳት የማይችል ሰው አለ። ይሁን እንዲህ ብሎ ማስረዳት የማይችል ሰው አለ እና እንደዛ አይነትም ሰው ናት እሷና። ግን አንቺ ሳትናገሪ የሁሉ ፋሚሊ ከተረዳሽ ምንም አያስፈልግሽ። መተሽ እንደ ድሮ መናገር ስለማትችል እኮ ቤተሰቦቿ እየተናገሩላት ነው። ቤተሰቦቿ ምንም አድርጊ እንወድሻለን፣ ምንም ይሁን እንወድሻለን፣ ነይ እኛ የምንወድሽ አንቺን ነው። ስለዚህ ነይ ከነ ስህተትሽ እንወድሻለን። ስህተትም ሰርተሽ ከሆነ ከነ ስህተትሽ እንወድሻለን። ስህተት ነው፣ ተሳስተሻል። ስህተት በስህተት አይታረምም። ስህተት በራይት ነው የሚታረመው። ተምረሽበት አትደግሚውም፣ ታልፊዋለሽ። ህይወት ይቀጥላል። አለቀ። ህይወት ይቀጥላል እኮ ያ ኖ ዋን ኢዝ ፐርፌክት። ማንም ፈጣሪ ብቻ ነው ፐርፌክት። አለቀ። ስለዚህ ነይ
ነይ ከዜሮ ጀምሪ፣ ነይ ከዜሮ ጀምሪና ከነበርሽበት በላይ ጃኒ ቲክቶክ ላይ መታ ሻይን እንድታረግ አማክራታለሁ፣ አወራታለሁ። መታ ቲክቶክ በቃ እንደ ድሮ ላይቫን ጌም እንድትጮት ቪዲዮ እንድትለቅ በቃ እንደ ድሮ ምናምን። ሌላውን ዲቴል አላቅም። ዲቴል እሷና መድኃኒዓለም ነው የሚያውቁት። እሷና የምታምነው የምታመልከው እግዚአብሔር ነው የሚያውቁት። እግዚአብሔርን ነው የምላችሁ። ግን እንደኔ ሶሻል ሚዲያ ላይ መታ ጌሟን እየተጮተች ቪዲዮዋን እየሰራች እንድትንቀሳቀስ ምኞቴ ነው፣ ሀሳቤ ነው። አይ ዊል ትራይ። ከዛ በተረፈ የግል ፐርሰናል ላይፏ እናንተም ጣልቃ አትግቡ፣ አይመለከታችሁ። የግል ላይፏ ነው። እሺ ቤተሰብ የግል ላይፍ ነው። ገብታችኋል? እሷ ራሷ የራሷን ነገር አድርጋ ራሷ ፊክስ ታደርገዋለች። እግዚአብሔር ይጨመርበት። ከዛ በተረፈ ግን ቲክቶክ ላይ መታ ላይቫን ገብታ ምናምን ገንዘቧን እየሰራች ቪዲዮዋን እየሰራች ምናምን ላይ እንደ ድሮ በቃ አላ እየሳቀች እየጫወተች ምናምን የእሱ ምኞቴ ነው። አውል ትራይ። እኔ ደግሞ እንደ አንድ ሶሻል ሚዲያ ላይ እንዳገኛት ወንድም አውል ትራይ ማቤስት። እሺ እና ግን እንደምትወዷት ግን ማለት ነው ማየት አለባት። ቲክታክ አካውንት ዲአክቲቭ አድርገዋለች። እያየች ሊሆን ይችላል፣ እያየች ላይሆን ይችላል። ኤኒዌይስ ግን በጣም እንደምትወዷት አይቻለሁ። ይሄ ነው። እሺ አሁን እድሜዋ ቤተሰቧ የምታስተዳድር ልጅ መሆኗ፣ እናቷ የምታስተዳድር፣ እህቶቿ የምታስተምር መሆኗ ነው እና ሁላችንም በሷ እድሜ ብንቀረጽ ስንት ካሜራ አልነበረም እንጂ ስንት ያሳለፍነው የሰራነው ስህተት ሊኖር ይችላል እና ስህተቱን ስህተት ለሰራንበት ሰው ይቅርታ እየጠየቀን እያለፍን፣ እች ልጅ ግን ስራ የምትሰራበት አካውንቷ ሪፖርት በጣም ማስ ሪፖርት እየተደረገ ይኸው ከኋላ አረግላቸዋለሁ እንዳለ ኮሚኒቲ ጋር ላይ ነው የሚለው ቪዲዮ አካውንቷ ዋርኒንግ ላይ ነው እና እስቲ ሴቶች ወንዶች በቃ ቤተሰብ ያላችሁ እኔ ስህተት ሰርቼ አውቃለሁ፣ ግን በእግዚአብሔር ምሕረትና የበደልኩት ሰው ይቅርታ እያረገልኝ ነው እኚህን ነገሮች ያለፍኩት ብላችሁ የምታስቡ እየገባችሁ ፎሎ አርጓት፣ አካውንቷን ሪፖስት አርጉላት፣ ኮፒ ሊንክ አድርጉላት እና ወደ ስራዋ ትመለስ። ሌላ አቅም ኖሯት ለቤተሰቧ መድረሷ ራሱ ትልቅ ነገር ነው እና እስቲ ሰፖርት እናድርጋት፣ ሰፖርታችንን እናሳይ ለማለት ነው የመጣሁት። በጃኒ ጉዳይ ይሄንን ነው ምለው። ቴንኪዩ። ምንድን ነው ታፕታፕ አርጉ። ብዙ የምናወራቸው ወሬዎች አሉ። እንዴት ናችሁ እናንተ? እንዴት ነው? ሁሉ ሰላም ነው ወይ? ብዙ የምነግራችሁ